ሰሞኑን ማለት ነው ይሄ ከላይ ያደረኩላችሁን ፎቶ ሶሻል ሚዲያ ላይ ሲዘዋወር አይታችሁታል ብዬ አስባለሁኝ። ሚስቱ ዘይት ደፋችበት የተባለው ልጅ ማለት ነው። የሚያሳዝንና በቃ የሚያስከፋ ነገር ነው የተፈጠረው ነገር ግን ማለት ነው በጣም ብዙ ሴቶች እሰይ ደግ አደረገች ምናምን በቃ በጣም ደስተኞች ናቸው። በጣም ብዙ ሴቶች እዚህ ልጅ ላይ ይሄ ነገር በመፈጠሩ ማለት ነው። ምንም ነገር እያድረግ ምንም ማለት ነው ይሄ ልጅ አሲድ መደፋት አለበት የሚል እምነት አቋም የለኝም እኔ እንደ አንድ ሴት ማለት ነው። ምናልባት ላይግባቡ ይችላሉ። በጣም ከባድ የሆነ ጥፋት አጥፍቶ ሊሆን ይችላል ማለት በሷ ዘንድ ይቅር የማያስብል ጥፋት አጥፍቶ ሊሆን ይችላል እኮ። ግን ዘይት መድፋት አንዲት ሴት ላይ አሲድ ከመድፋት የተለየ ሚኒንግ የለውም አይደለ? ጥቃት ነው። ወንድ ላይ የሚድረስ ሴትም ላይ የሚድረስ ጥቃት ነው። ለምንድነው ግን እኛ ሴቶች እኮ እንዳንጠቃ ማለት ጥቃትን ማውገዝ የምንፈልግ ከሆነ ጥቃትን መከላከል የምንፈልግ ከሆነ ሴቶች ላይ የሚደርሰው ወንዶች ላይም ሲደርስ እኮ መቃወም መቻል አለብን እንዴ! ወንዶች ላይ ሲደርስ የማንቃወመውን ጥቃት ሴቶች ላይ ብቻ ሲደርስ የምንቃወም ከሆነ ማለት ነው ምንም አይነት ውጤት ሊመጣ አይችልም። ሴቶችን ከመጠቃት አደጋ ከማድረስ ሊያስቆም የሚችል ሊጠብቅ የሚችል ምንም አይነት ጋራንቲ አይኖርም። እኛ ከወንዶች እኩል ማለት ለሴቶች የምንቆመውን ያህል ጥብቅና ወንዶችም ሲጠቁ ለምን ወንዶቻችን ላይ ይሄ ይፈጠራል ብለን መቆም የማንችል ከሆነ ማለት ነው ነገ ከነገ ወዲያ ሴቶች ላይ እስካሁን ካየነው በላይ በጣም አደገኛና ዘግናኝ ነገር ሊፈጠር ይችላል። ናይዴስ እየተሰጡ ያሉ ኮሜንቶች በዚህ ልጅ ላይ እየተሳለቃችሁ ያላችሁ ሴቶች ማለት ነው ነገ ምን እንደሚፈጠርባችሁ ምን ታውቃላችሁ? ጥቃትን ማውገዝ በቃ ጥቃትን ማውገዝ ነው። ወንድ ሴት ብሎ ነገር የለም አይደለ? እውነት ሰብአዊነት ከሆነ ተሰምቷችሁ ጥቃትን እያወገዛችሁ ያላችሁት ሰው ምን ልላችሁ ፈልጌ ነው፣ ጥቃት የሚቆመው ማለት ነው እነ ጆርዲ ተሰብስበው ጥቃት ይቆም ስላሉ ብቻ አይደለም። የወንዶችም ጥቃት እንደ ራሳችን ጥቃት ሲሰማን ነው። ይሄ ነገር ማለት ነው በደንብ ሊታሰብበት ይገባል። ሴት ልጅ መጠቃት የለባትም ወንድ ልጅ መጠቃት አለበት ምናምን ተብሎ ወይም ደግሞ የሴት ልጅ ጥቃት ዋጋ ተሰጥቶት የወንድ ልጅ ጥቃት ደግሞ በጣም ቀላል ነገር ተደርጎ መታለፍ የለበትም። በነገራችን ላይ ይሄ በጣም አስቸጋሪ እና በጣም ማለት ሌላ ጽንፍ የያዘ አመለካከት ነው እና በተቻለ መጠን ብናስብበት መልካም ነው።